ትዳር በሶሻል ሚዲያ በተመለከተ አጠር ያለች መልእክት ኡስታዝ ካሚል ጣሃን እንስማ። ሶሻል ሚዲያ ላይ የወጣችን ሴት ሊያገባ የሚፈልግ ወንድ ለዝሙት ካልሆነ ለትዳር ህይወት አይፈልግም። ለጊዜያዊ መጠቀሚያ ካልሆነ በስተቀር ትዳር ብሎ ህይወት ውስጥ ልገባ ብሎ አይፈልግም። እኔ አብዛኛው ጊዜ ያጅበኛል ስገልጽ ቅርታ ባገላለጽ ዱርዬ ተብሎ ከብዙ ሴቶች ጋር ዞሮ ጨፍሮ ምን ብሎ ልክ ትዳር ላይ ሲፈልግ ሲመጣ እንደ ኡስታዝ የመስኪን ልጅ አታገኙልኝ ሀያቱን ሊጀምር ሲል ትዳር ሊጀምር ሲል የመስኪን ልጅ አታገኙልኝ። እነዚህ ስንት ዓመት ህይወታቸውን ያበላሻቸው ዞር ብሎ ማየት አይፈልግም። ስለዚህ ሴቶች ለምንድን ነው በዚህ ሀያታችሁ የምትጨርሱት? ነገ ዋስትና ማይሰጥሽ ነገ አብሮሽ ሊኖር ማይችልን አካል ጋር ሲጀመር በመሰረቱ ግንኙነቱ حرام ነው፣ ክልክል ነው። ሀባይቢ እንደሰማችሁት ነው። የሶሻል ሚዲያ ትዳር ቢቀርባችሁ ይሻላል። እህቶች ይመጡና እናጋባለን ይላሉ። ከዛ በኋላ አንቺ ምንድን የምትፈልጊው አንተ ምንድን የምትፈልገው? ከዛ በኋላ ኢንቦክስ ላይ ከዛ በኋላ የሚመጣውን ችግር እያየነው ነው አሁን። ስለዚህ ይቅርባችሁ። የሚፈልግሽ በሐላል መጥቶ ቤትሽን አንኳክቶ ሽማግሌ ልኮ ይውሰድሽ። ስለዚህ ይሄ ነገር መቆም አለበት። ቪዲዮን ሼር አድርጉት፣ ዱዊት አድርጉት።